ኡስታዝ። ወአለይኩም ሰላም ወራህመቱላህ። እሺ ኡስታዝ፣ እኔ ጥያቄ ህልም ነው እና ልጅ ነበርና ሞቶብኛል ማለት ነው። ትንሽ ነው ገና የ9 ወር ልጅ ነው። ያከመችው አንዷ ነርስ እዚህ አረብ ሀገር አሳክሜው ነበርና ስቶሪ ላይ ሰቅላ ይሆን ተለያየ እዚህ ሆስፒታል ውስጥ ይመስለኛልና ካዕባው ተካዕባው በላይ እንደ በረዶ ልክ ሲመጣ እኔ ደግሞ እንደዚህ ቅብል አልኩት ብላ ስቶሪዋ ላይ ሰቀለች። ተዛ ደግሞ በስንተኛው ቀን ባሌ ደግሞ ተማማ ላይ ሲወድቅ አየሁት። ወርቁ ግን አልሞተም አለኝ። እኔ ደግሞ አሁን ለታየ ልብሱን ጫካ ውስጥ ይጥሉብኛል ማለት ነው። ተዛ ጥለውብኝ የልጅ ልብስ እንዴት ጣሉብኝ ብዬ ብድግ አድርጌ ሽታው ሁሉ ያለው ይመስለኛል። አሸተዋለሁ። እኔ በጣም አለቅሳለሁ ሁሌ ኡስታዝ። ያለ እሱ ደግሞ እሱን ያቃጥለዋል ይሉኛል። እንዴት ይታያል? طيب አንቺ ሙስሊም ነሽ አይደል? አዎ ኡስታዝ፣ እኔ ሙስሊም ነኝ። በአላህ የምታምኚ ሰው ነሽ አይደለም? ማን የሰጠሽ ልጅ? አላህ ነው። የወሰደውስ? አላህ ነው ኡስታዝ። ሌላ ጨምሮ ሊሰጥሽ የሚችለው ማን ነው? አላህ ነው። አሁን ጋዛ ላይ እንዴት ልጆች እንደሚያልቁ አይተሻል? ማን ነው የሚቀብራቸው? ቀባሪ የሌላቸው ተቃጥለው ወይ ደግሞ ቤት ፈርሶባቸው እስከዛሬ ድረስ እንደዛው ያለዋል። አንቺ ግን ልጅሽን አልሐምዱሊላህ ረብል ዓለሚን አቅፈሽ ስመሽ ሞተ ኢንሻአላህ አላህ ሸፋዓ ያርግልሽ፣ ሸፋዓ የሚሆንልሽ ያርግልሽ። ኦኬ ተቀብሯል። ስለዚህ እሱን ምንም አይደርስበትም። ሕፃኑ ምንም የጀነት ነው በኢዝኒላህ ተዓላ። እንደውም ላንቺም ሸፋዓ ሊሆንሽ ይችላል። ዋናው አንቺ ሰብር ከሌለሽ ሁሉን ነገር ታውቂያለሽ። ዱንያ ታውቂያለሽ፣ አኺራ ታውቂያለሽ። ተግባባን? ስለዚህ የሚሰጥ አላህ ነው፣ የሚወስድ አላህ ነው። ከየት መጣን? ሁላችንም አላህ ነው ያስገኘን። የሚሰጥ ስንት ልጅ እኮ የሌለው አለ፣ መሳም ያልቻለ አለ። አንቺ እኮ ቢያንስ ስምሽ ሁላችንም ልጆች ቀብረናል። ገብቶሻል? አንቺ ቢያንስ መውለድ ትችያለሽ። መውለድ የማይችሉ እህቶችሽ አሉ። ፈጽሙ መሃን ይሆኑ አላህ ሱብሓነሁ ወተዓላ የሀቡ ሊመን የሻኡ ኢናተን ወየሀቡ ሊመን የሻኡ ዙኩር አው ዩዘውጅሁም ዙክራነን ወኢናተን ወየጅዐሉ መን የሻኡ ዐቂመን ይላል አላህ ሱብሓነሁ ወተዓላ። አላህ ለፈለገው ወንድ፣ ለፈለገው ሴት፣ ለፈለገው ወንድና ሴት፣ ለፈለገው ሁሉንም ሴት፣ ለፈለገው ሁሉንም ወንድ፣ ለፈለገው ምንም የሌለው ያደርጋል። ፈተና ተሰብራላችሁ ወይ ነው። አተስቢሩን ይላል አላህ ሱብሓነሁ ወተዓላ። ተሰብራላችሁ ወይ? ዋናው እዚህ ጋር ፈተናው ማለፉን፣ ፈተናው መምጣቱ አይቀሬ፣ ነገር ግን ፈተናው ማለፉን እንፈልግ። ስለዚህ ሰብር አርጊ፣ አላህን ለምኝ፣ ሸፋዓ አላህ እንዲያደርግላችሁ ይህንን ልጅ። ሌሎቹን ደግሞ አላህ የረዘቃችሁ ካሉ በረካ አላህ ሱብሓነሁ ወተዓላ እንዲያደርግላችሁ፣ ከሌሉም አላህ ሳል የሆኑ ልጆች እንዲሰጣችሁ አላህን መለመን ነው። ይሄ ነው የሚያዋጣሽ። ማንባትሽ፣ ማልቀስሽ ምንም ዋጋ የለም፣ ጉዳት እንጂ። ተግባባን? ስለዚህ አሁንም ያለቀስሽ ነው ይሄን ሁሉ ያወራው። ልክ ነው ግን ኡስታዝ፣ ይሁን ማለት ያለስት ይያለ ነው። እኔ አላህ ለመቀማይ ሳይሆን መብቱ ነው። አላህ ነው በቃ ሁሉም ነው ስሞትን ተቀምሳ ያገኝ በቃ አላህ አይደለ። እኔ ልጅ ሁኔታው እዚህ ስለሌለው ኡስታዝ እኔ ማለት ሰው በጣም ተሰቃይቶ ነበር ነው። በቃ አለቀ እኮ ሞተ እኮ ሕፃን ነው። የ9 ወር እኮ ነው። 90 ዓመት ቢሆን አዎ ያለፉትን ዓመታት ሁሉ ይጠየቃል። ይሄ ግን ምንም ጥያቄ የለበትም። ይሄ የጀነት ለመሆኑ ጥርጥር የለውም። በእስልምና ላይ የተወለደ ገብቶሻል? ስለዚህ አንቺ ኢማንሽን ጠንከር። ይሄ የኢማን ጉድለት ያመጣል። ልብ በይ። የሰይጣን በር ይከፍትብሻል። የሰይጣን በር ከተከፈተብሽ መዝጋት አትችይም። በማይሽ ሁኔታ ደካማ ነሽ። ድክመትሽን አስወግጅ። ልጅ መውደድ ያለ ነገር ነው። ነገር ግን በዚህ በሁኔታሽ ጥሩ አይደለም እያልኩሽ አሁንም እያለቀስኩ አቁም። ይልከሻሽ አይጠቅምሽም፣ እየጎዳሽ ነው እያልኩሽ ኢንሻአላህ። በምንኛ ላስረዳሽ? ይጎዳሻል።
ዱንያሽን አኺራ ያሳጣሻል። ከአላህ ጋር ያጣላሻል። ከአላህ ጋር መጣላት ትፈልጊያለሽ? طيب ታታለ እዛ ሂጂ አለ ምንድን የአላህ ግዛት ያልሆነ ቦታ አለ አልገባኝም ኡስታዝ። ማለትም የአላህ ያልሆነ ቦታ አለ ወይ? ሁሉም የአላህ ቦታ ነው አይደለ? አዎ ነው። በቃ የትም መሄድ አትችይም። ከአላህ ስር ወዴትም መሄድ አትችይም። ፈጣሪ ነው የፈለገውን እንደፈለገ ያደርጋል። አልሐምዱሊላህ አንተ ነህ የሰጠኸኝ፣ አልሐምዱሊላህ አንተ ነህ የወሰድከው። ያ ረቢ የተሻለውን ተካልኝ። ለኸይር ነው የሄደብሽ። እሺ እንደው እንድትረጂ ያህል ማለት ነው። ይሄ ልጅ በሽተኛ ነበር አይደለ? በዛው ቢቀጥልስ እድሜ ልክሽን አብረሽ እንደዚያው እየተሰቃየሽ ምትኖሪ ቢሆንስ ምን ታደርጊያለሽ? ከፈተና ላይ ፈተና ጨመርሽ አልጨመርሽም? አየሽ፣ ማትጂው ነገር ሲሆን ነው አላህ የወሰደው። ስለዚህ ሰብር አድርጊ፣ ወደ አላህ ተመለሺ፣ ተውባ አድርጊ። አላህ ይለፍሽ። አሚን። ጀዛኩም አላህ ኸይር። ባረከላሁ ፊክ። ናም ተረኛ